ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ቀድሚያም አበዝ ዜናዎችን የኦሮሞ ነጻነት ግንባር ጦር ተላላኪዎችን ማረከም የወያኔ አባላት በመቀሌም ኦፒዶዎች በሻሸመኔ ስብሰባ አደረጉ የዳውን ህዝብ ሀብት ሲመነዝሩ የነበሩት ከኃላፊነታቸው ተነሱ በምዕራብ ሸዋ አምቦም ውጥረቱ ተባብሷል ዜናው ሲተነተን እነሆ ከዜናዎቹ ጋርም ኢዮባይሳ ነኝ የኦሮሞ ነጻነት ግንባር በደቡብ ዞን ነሐሴ 13 2014 ዓ.ም በቦረና ዞን ሞያሌ ወረዳ ሙዲ አምባ በሙዲ በተባለው ቀበሌዎች ውስጥ ረጅም ጊዜ ህዝብን ሲያዋክቡ የነበሩ የወያኔ ተላላኪዎችን በቁጥጥር ስር አዋለ የኦሮሞ ነጻነት ግንባር ሰራዊት በሙዲ አምባ ኩላ ሶራ የተባለውን የቀበሌ ሊቀመንበር ሮባ አሊ የቀበሌውን ታጣቂ ማርኮ 2 ኤኬ ጠመንጃዎችና በርካታ ጥይቶች ጋር አስፈትቷል በተመሳሳይ ዜና መዳ በተባለው ቀበሌ ታጣቂ የሆነውን ጢቃ ገልገሎ የተባለውን ተላላኪ በቁጥጥር ስር በማዋል 2 ጄ ጠመንጃዎችን ከበርካታ ጥይቶች ጋር መማረኩ አስታውቋል ስራቱ የሰጣቸውን ትዕዛዝ በመቀበል በህዝብ ውስጥ በመሄድ ህዝብን ሲያዋክቡና ሲያንገላቱ የነበሩትን ታጣቂዎች በቁጥጥር ስር የኦሮሞ ነጻነት ግንባር አውሎም ከድርጊታቸው እንዲቆጠቡ መክሮ ወደ መጡበት እንዲመለሱ የኦሮሞ ነጻነት ግንባር በሰላም ሸኝቷቸዋል ከድርጊታቸው ካልተቆጠቡ በድጋሚም የኦሮሞ ነጻነት ግንባር እርምጃ እንደሚወስድባቸው ገልጿል የኦሮሞ ነጻነት ግንባር ገልጿል የዳውን የኢትዮጵያ ህዝብ ገንዘብ በመዝረፍ ተወዳዳሪ የሌላት የባሏን ስልጣን በመጠቀም አንድራ ሀብት እንዳሻ ስታደርግ የነበረችው እቴጌ ሙስና የተባለችው ወይዘሮ አዜብ መስፍን የባለቤቷን የአቶ መለስ ዜናዊ ስልጣን በመጠቀም የህዋት ባለስልጣናትን ስታንገላታ እንደነበረ ይታወቃል የህዋት ባለስልጣናት ቂም አርግዘው ባለፈው ሳምንት ከሙስናው አምባ ከኢፈርት ሊቀመንበርነቷ እንድትነሳ አድርገዋታል ኢፈርት ወያኔ ኢትዮጵያን የሚዘርፍበት የኢኮኖሚ ተቋም መሆኑም ይታወቃል ወይዘሮ አዜብ ከዚህ በፊት አቶ ሰባት ነጋን ከአመራርና ከኢፈርት ሊቀመንበርነታቸው እንዲነሳ ያደረገች እንደሆነ ይገልጻሉ አሁንም ወይዘሮ አዜብ ከኢፈርት ሊቀመንበርነቷ ከአቶ መለስ ዜናዊ ሞት በኋላ ዘረፋም እንዳታካሂድ አቶ ሰባትና ጓደኞቻቸው እጃቸው እንዳለበት ይጠረጠራል ይላሉ ከኢፈርት ሊቀመንበርነቷና እንዲሁም ከተለያየ ከህዋት ባለስልጣንነት እንድትወገድ ተደርጓል የወያኔ አባላት በመቀሌ ኦፒዶ በሻሸመኔ ከተማ ከፍተኛ ግምገማ የሰነበቱ መሆናቸው ተገለጸ በሻሸመኔ ኦፒዶ አመራር አባላት የተሳሳተ አመለካከት ማጥራት በሚል አጀንዳ ሙሉ ቀኑ ሲከራከሩ የቆዩ መሆናቸው ሲታወቅ በአመራር አካል ጸረ ኦፒዶ ያላቸው ግለሰቦችን ለይቶ በማውጣት ጥቆማ እንዲያደርጉ የተገፋ ቢሆንም ከተሰብሳቢዎቹ የሚጠቁም በመጥፋቱ መድረኩን ይመራ የነበረው ሙክታር ከድር ስም እየጠራን ማጥራት ማጋለጥ ካልቻለን ገስታቸው ሊማሩ አይችሉም ማለት አጀንዳው እንዲዘገይ አድርጓል በመቀሌ የወያኔ አባላት ባለስልጣናት ባደረጉት ግምገማ የመለስ ለጋሲን ማስቀጠል የሚቻለው የማንም ተቋሚ ጋራ የተለጣፈ መሆን የለበትም የአመራር አባላት ወያኔ ብቻ የጠራ መሆን አለበት ሲሉ ገልጸዋል በወያኔ ተለጣፊ ድርጅቶች ውስጥ እንዲሁም ችግር መኖሩን በዚህ ስብሰባ ላይ አጋልጠዋል አብሽዋም አምቦዞን ውጥረቱ ተባብሶ ባልታወቀ ኃይል የወያኔ ፖሊሶች የጥይት ራት ሆነዋል ከተማው በጥይት ስትናወጥ ማምሸቷም ታውቋል በእንቅስቃሴው የተደናገጠው ወያኔ በየመንገዱ ፍተሻውን አጣጥፎ እንደነበር አይንማኞች ለዝግጅት ክፍላችን ገልጸዋል የአምቦ ዩኒቨርሲቲ ተማሪዎች ለሁለተኛ ዙር የነጻነት ጥያቄ አንግበው ድምጻችን ይሰማም በሆዳችን አንገዛም ሲሉ ድምጻቸውን 2 ቀን ሲያሰሙ ቆይቷል የፌደራል ፖሊስ ዩኒቨርሲቲውን ከቦ እንደነበረም እየተገለጸ ይገኛል አምቦም የጦር አድማ እንደነበረች ለማወቅ ተችሏል ዜናው በዚያ በቃ መልካም ቆይታ ከቀሪ ፕሮግራማችን ጋር በዚህ በአመርቲ ዋሪ ዜማ ወደ ሌላ ፕሮግራም እንሻገራለን ማፈኒያ ዳንኤል ያመሰቡሬ ቢኔ ታካነዱግ ናጀኔ ያቤዝ
safgadi jale takabu bulla jale otororon hinjire maltu biya fitiba oto harka wal qabanne tokkuma danirire maltu magaluda yeronenji samale fardi guksa fitau yotoko tane male yanus garanum gau dinis nurambu kau nyamis nurahim kau Dukaya paparda damanta e madoda dida ya gota atam dina gota roro tuha mate Ratinata Fanta pardajite Ini tijatani Goni biyasuma Ini abdatani Orokonchi dani makinati Tugina murina Ovare gadi sadirati Sadirati,
makinati dandi makinati Dukina murina kufarengati sadirati gati sadirati Rokonchi dandi makinati Dukina murina kufarengati sadirati gati sadirati የእርዳታም ጥሪም ባለፈው 3 ሳምንት ሰይፈ ነበልባል ራዲዮ በበጀት ችግር ስራ ለማቆም እየተገደደ እንዳለ ገልጸን ነበረም አሁንም ያ ችግር እንዳልተቀረፈ እየገለጸን የኦሮሞ ህዝብ እንዲረባረብ ጥሪ እናደርጋለን አንዳንድ ኦሮሞዎች ላደረጉልን ትብብር በሰይፈ ነበልባል ራዲዮ ዝግጅት ክፍል ከልብና መሰግናለን አንዳንድ ስቴት ሰይፈ ነበልባል ራዲዮንም እንደረዳችሁ በዚህ አጋጣሚ እየገለጽን ሰይፈ ነበልባል ራዲዮ የበለጠ ስራ ሊሰራ እንዲችል አሁንም የኦሮሞ ህዝብን እርዳታ እየተማጸን እየጠየቀን እንገኛለን ሰይፈን ረዱ ማለት የኦሮሞ ህዝብ እየተገደለ ያለውን የወንድሞቻችንን እንባ አበሱ ማለት ነው ከሰይፍ ጎን ይቆሙ ሰይፈ ነበልባል ራዲዮ ሆሳና ሰላም ተናስልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል የኢትዮጵያ መንግስት በእድገት ጎዳና እየተጓዘን እንገኛለን ይላል የዛች ሀገር ዜጎች በራብ በመከራም ዛሬም እየተቆራመቱ እየተቸገሩ ይገኛሉ ዲሞክራሲ የሰፈነባት ሀገር ኢትዮጵያ ከአፍሪካ ውስጥ በአንደኛ ደረጃ እንደምትቀመጥ ወያኔዎች በድፍረት እየተናገሩ ይገኛሉ ግን ዜጎች በእስር ቤት እየተንገላቱ እየተገደሉ እየታሰሩ እየተደበደቡ እንደሚገኙ የተለያየ መረጃዎች ይወጣሉ ከእንግዲህ በዚህ በተለያየ ሁኔታ ላይ ከፕሮፌሰር በየነ ጴጥሮስ ጋር ውይይት እናደርጋለን መልካም ቆይታ ሀዲያ ሙዚቃው ይቀጥልና እንግዳዬን ፕሮፌሰር በየነ ጴጥሮስን ይዘን ቀርባለን መልካም ቆይታ በተፈጥሮ ለምለም የሀዲያው መልካም ፍቅር ከተዋጠፋ ላይ ካምሮዬ ወሳና ቀርቶ ተዘሳዬ በቆበኛው እስከሻሸጎ ዝማው አስቀረኝ ባምቦ በቆበኛው በሻሸጎ ዝማው አስቀረኝ ባምቦ Kibongo, adongo, boyo, ardede, chidede, dasho, badongo, erboye, garboye, badongo, washo, adiyos, lelewa, lelongo, 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 indaga, sadgare, kamami, lemosi, kirbada, wachi, gadani, adiye, lelongo, 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 lelongo. سب نبان سلمي بباهر لبساتنا زوبنا لمي يقرب عتكاناو لوداي زمده بهوسانا مده كلهم يودد Choga, One, Ayoga, Irane, Saratu, Patane, Aiburu, Oshane, Serambo, Lantane, Sigane, Finane, Sabofa, Radone, Ataga, Imane, Sumoke, Hadiye, Sumoke, Hadiye, Potloyo, Lemos, Potari, Masmasi, Ambari, Dongi, Adai, Badogi, Abari, Shashogi, Ashwada, Pachi, Potari, Hadiye, Ukati, Gadai, Lelo, Lelo, Lelo. ተወዳጁን ድምጻዊ ስለዜማው ከልብ እናመሰግናለን በአሁን ሰዓት በኢትዮጵያ ውስጥ እየተካሄደ ያለው የፖለቲካ ትርምስ ሀገሪቷን ይዞ እንዳይጠፋ ብዙ ፖለቲከኞች እየሰጉ ይገኛሉ የዛች ሀገር ዜጎች ደግሞ በጭንቀት ውስጥ ተወጥረው ይገኛሉ እንግዲህ እስኪ ፕሮፌሰር በየነ ጴጥሮስ ስላለው የፖለቲካ ክረት
ወይም እንደው አሁን ያለውን ነገር እንዴት ይገመግሙታል? በቅድሚያ ፕሮፌሰር በየነ ጴጥሮስ ለቃለ መጠየቁ ፍቃደኛ ስለሆኑ ደግሜ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እኔም ለተሰጠኝ እድል አመሰግናለሁ። መልካም። እስኪ ፕሮፌሰር በየነ ጴጥሮስ ማናቸው? ከዚህ በፊት የት ቦታ ሰርተዋል? በየትኛው ድርጅት ውስጥ ነበሩ? እኔ እንግዲህ በመሰረቱ የኢትዮጵያ የፖለቲካ ምህዳር ፖለቲካ ፓርቲዎች ሊንቀሳቀሱ ይችላሉ ብሎ ኢህአዴግ በ1983 በፈረንጆቹ 91 ይህንን ድል ከፍቻለሁ ብሎ ካወጀበት ጊዜ ጀምሮ በፖለቲካው አደባባይ በመውጣት ሲንቀሳቀስ ነው የቆየሁት። ከቻርተሩ ጉባኤ በሀዲያ ብሔር ዴሞክራሲያዊ ድርጅትን በመወከል ከገባሁ ጊዜ ጀምሮ ህብረትን በማቋቋም ከዚያም ሌሎች ህብረቶች ቅንጅቶች ውስጥ በመግባት ከጎልቶ ከሚወጡት አንዱ የኢትዮጵያ አማራጭ ኃይሎች ምክር ቤትን በማቋቋምና በመምራት ከዚያም በኋላ የህብረትን ማለትም የኢትዮጵያ ዴሞክራሲያዊ አንድነት ህብረትን እሱን በማቋቋም በመምራት በአሁኑ ጊዜም የኢትዮጵያ ፌዴራል አንድነት ዴሞክራሲያዊ ግንባርን ወይም መድረክን ከማቋቋም እስከ አመራር መስጠት ድረስ እየተንቀሳቀስኩ እገኛለሁ። መልካም ፕሮፌሰር በየነ ጴጥሮስ፣ ያው እንደው ለነገሩ ዝም ብዬ ጠየቅኩት እንጂ እርሶን የሚያውቅ የለም። እንግዲህ እስኪ ወደ መንደርደሪያ ጥያቄ ልግባ። ፕሮፌሰር በየነ በአሁን ሰዓት በኢትዮጵያ ውስጥ እየተካሄደ ያለውን የፖለቲካ ሂደት መቼም እየተካተሉት እንዳለ ተስፋ አድርጋለሁ። እንዴት ይገመግሙታል አሁን ያለውን የፖለቲካ ሂደት? ፖለቲካ ሂደቱ እንግዲህ በየጊዜው ልዩነቱና ውጥረቱ በየጊዜው እየሄደ ነው ያለው። ስረግብ አናይም። ከጊዜ ወደ ጊዜ ወደ ተደላደለ የዴሞክራሲያዊ የሆነ ምህዳር ውስጥ መግባት አልተቻለም። ይህም ዋናው እና ቀንደኛው ምክንያት ኢህአዴግ በየጊዜው የሚያወጣቸው ህጎች፣ የሚወስዳቸው እርምጃዎች ሆነው እናገኛቸዋለን። ይህም ሆኖ እያለ ኢህአዴግን የሚቃወሙም አማራጭ አጀንዳ አለን የሚሉትም ተቃዋሚዎች ተገቢውን መሰባሰብ አድርገው በመለስተኛ ፕሮግራም ዙሪያ ተሰባስበው ስርዓቱን ሰላማዊ በሆነ ዴሞክራሲያዊ አግባብ በህዝቡ ይሁንታ በሌላ መንግስት ለመተካት ሳይበቁ በመቅረታቸው ይሄው አስከፊ ሁኔታ በሀገራችን ሰፍኖ ይገኛል እና ውጥረቶቹ በየጊዜው እየባሰባቸው ነው እየሄዱ ያሉት። የረገበበት ሁኔታ ያለመኖሩ በእጅጉ እያሳስበኝ ነው ያለው። እንግዲህ ፕሮፌሰር እንግዲህ እርሶም ጠቅሰውታል የፖለቲካ ወይም የተቃዋሚ ድርጅቶች እንደው ህብረት የማጣት በሌላ አነጋገር ሲገለጽ የምንሰማው የብሔር ድርጅቶች መኖራቸው ለኢትዮጵያ ወይም ተባለው ሀገር ችግር እንደሆነ ይገለጻል። አንድነቱም እንዳይመጣ ችግር ወይም እንቅፋት የሆነው ይሄ በብሔር የተደራጀ አካል ስላለ ነው የሚሉ ነገር አለ። ሌላው በክልል መከፋፈሉ ራሱ ኢትዮጵያዊነትን አጥፍቷል። ኢህአዴግ እድሜ እንዲኖረው ያደረገውም ጉልበት የሰጠው ይሄ ነው። ይሄ ክልል የሚባለው ነገር ባይኖር በጋራ አንድ ላይ መቆም እንችል ነበር የሚሉ አሉ። አሁን እንደው ይሄ በክልል መከፋፈሉ በብሔረሰብ መደራጀቱ እንደው ኢህአዴግ እድሜ አርዝሞታል እንደ ችግር ያዩታል ፕሮፌሰር? ይሄንን ይሄ እንግዲህ በእውነቱ ጥልቀት ያለው ለችግሩ ነው ጥናት በችግሩ ላይ ጥናት አድርገው ከማወቅ የምንነገር አባባሎችና የሚንጸባረቅም ስጋቶች አድርጌ ያበሳቸው እንዲሁ ዝም ብሎ አንዱ ከሌላው
እየነጠቀ ነገሮችን በየጊዜው እያባዙ መሄድ ሆኖ ነው እናገኘው። አንደኛ በብሔሮች መደራጀት የሚባለው እነዚህ ፖለቲካ እንቅስቃሴዎች ናቸው። ብሔሮች እንዲሁ ምንድነው እንደ እድር አይደለም መተጋገት ወይም እንደ ማህበር አይደለም። የፖለቲካ ድርጅቶች ናቸው ብሔር ብሔረሰብን መሰረት ያደረጉ። እነዚህም አነሳሳቸው ህዝቡ ናቸው ያደራጃቸው። ድጋፍን ሰጥቶ የሚያኖራቸውም ህዝቡ ነው። እንግዲህ ከህዝቡ የመጣን ነገር እንዲሁ ዝም ብሎ ነው ጥላሸት መቀባት መዝለፍ ኃላፊነት የሌለበት አድርጎ የማቅረብ ይህ ኃላፊነት የጎደለው አቀራረብ ነው። እኔ በበኩሌ ከእነዚህ ድርጅቶች የምጠብቀው ቢያንስ ዴሞክራት ናቸው ወይስ አይደሉም ነው። አሰራራቸው፣ እንቅስቃሴያቸው ዴሞክራሲያዊ አግባብን የተከተለ ነው ወይ? ዴሞክራሲያዊ አግባብን የተከተለ እንቅስቃሴ ሁሉ ለሀገራዊ አጀንዳ ለሀገራዊ ህልውና አስተዋጽኦ ያደርጋል እንጂ አፍራሽ የሆነ ሚና አይኖረውም። ምክንያቱም ዴሞክራሲያዊ አሰራር ስርዓቱ ራሱ ያርመዋል። ስለዚህ እኔ ስጋት ነው የሚሉት ስጋቱ ኖሮ አሰባስቦ አንድ ወጥ የሆነ ፓርቲ ሆኖ ወደሚወጣበት ማምጣት የሚያስችል ዘዴና እንቅስቃሴዎች ስልት በመፍጠሩ ላይ ይህንን ያወሩ የሚያባክኑትን ጊዜ ሊያሳርፉ በዚህ ላይ በጣም ጠቃሚ ይሆናል። ካልሆነም የተፈጠሩትን እንቅስቃሴዎች እኛ ወይም አንዱ ወገን ዳር ሆኖ ስላወገዘው እንዲሁ ዝም ብለው ተነው የሚጠፉ አይሆኑም። ያከናውኑት ዓላማ አላቸው። እነዚህ ብሔር ብሔረሰቦች አጀንዳ አለን፣ ያልተፈታ ጥያቄ አለን። እነዚህን ጥያቄዎች ነው ፍቺ ለማግኘት በኢትዮጵያው ማዕቀፍ ስር መብታችን እንዲከበር፣ እኩልነታችን እንዲረጋገጥ፣ ሁሉነታችን እንዲረጋገጥ የሚሉ የማንነትም ጥያቄዎች ነው ያስነሷቸው አደረጃጀቶች ናቸው። ስለዚህ እነዚህ ከዚያ ጋር ጠባለን ብሎ ያለውን አቅምና ሪሶርስ ሁሉ እዚህ ላይ የሚያባክኑ ወገኖች በጣም ያሳዝኑኛል። እኔ ተገቢነቱም አይታየኝም። ሁለተኛው እንግዲህ በመሰረቱ እኔን አያሰጋኝም። እነዚህ አይደሉም ችግሮቹ። ይሄ ነው ችግር ብለው ለተቀን ዝም ብለው ይህንኑ እንደ ውሃን ሎፕሞች እንደሚባል ደጋግሞ ይህንኑ ያላዝኑ ወገኖች ናቸው ችግሩ መሰረት የሚሆኑት። ሌላኛው ይሄ አስተላለል ጉዳይ የክልል አስተላለል ያልከው ምናልባት የፌደራል አወቃቀር ለማለት የተፈለገ ይመስለኛል። እንግዲህ ድሮም ቢሆን ሳይካለል አንድ ነገር መቼም ማስተዳደር አይቻልም። በአፄ ኃይለ ሥላሴ ዘመን ምንድን ነው የሚባለው ክፍለ ግዛቶች የሚባሉ ነበሩ። ደርግ ጊዜ ደግሞ ያንን የአስተዳደር ክልሎች ተብለዋል። አሁን ደግሞ የፌደራል ክልሎች ናቸው እና ይሄ ማካለሉ በራሱ ለኢትዮጵያ ችግር ፈጠረ የሚባለው እንግዲህ ፌዴራሊዝም በሀገሪቷ አያስፈልግም፣ ማዕከላዊ አስተዳደር ነው በአፄያዊ ስርዓት እንደነበረው ለማለት ተፈልጎ ከሆነ ይሄ እንግዲህ እኛ በፖለቲካው እንቅስቃሴ አመራር እንሰጣለን የምንለው እንኳን እንደው ብንዘናጋ ወይም ይህን ነገር እንደው ቀርብ ግድልም ብንል እንኳን ሰፊ ህዝብ ራሱ የሚቀበለው አጀንዳ አይደለም። እንግዲህ በፌዴራሊዝም ያው የራስን አካባቢ ሙሉ በሆነ ነፃነት የማስተዳደር ፌዴራል መንግስቱ የተወሰኑ በበላይነት የሚከታተላቸው ጉዳዮች ይኖራሉ። እያንዳንዱ ፌዴራል አስተዳደር ወይም መንግስት ደግሞ እዚህም ነገር አሜሪካም ውስጥ እንደሚሆነው እያንዳንዱ ፌዴራል ስቴት ትልቅ ስልጣን ያለው ሆኖ ነው የሚታወቀው እና በኢትዮጵያ ውስጥ ያለው እንግዲህ ያለው ስርዓት
ይህንን ፌዴራሊዝምን የፌዴራሊዝም ሳይንሱ ነው በሚያስቀምጠው መሰረት ተግባር ላይ ለማዋል ብቃት አጥቶ የተዘዋዋሪ አስተዳደሩ ማገዛዘብ ቦታው አስቀምጦ በፌዴራሊዝም እንደሚቀልድ እናውቃለን። እነዚህ አስተዳደሮች የራሳቸውን መብት ነስቶ በየጊዜው ተጽዕኖ እንደሚያደርግ ማዕከሉ ማለት ነው። እንግዲህ በማዕከሉ በበላይነት የያዙ የፖለቲካ ኢንትረስት ግሩፕ ወር ኢንትረስት ያለው ወገን ሁሉንም ፌዴራሊዝም ነው መብት ሰጥቻለሁ ብሎ እንደዚሁ በራሱ ትዕዛዝ እንደሚነዳ እናውቃለን። እና በአሁኑ ጊዜ በኢትዮጵያ የተቀመጠው ፌዴራል ስርዓት ህጉ በሚፈቅደው መሰረት በትክክል ስራ ላይ ውሏል የሚል እምነት የለኝም። ይህንንም ለማስተካከል እየታገልን ያለ ነው። ከዛ አልፎ እንግዲህ እነዚህ ፌዴራል ክልሎቹ በምን ሁኔታ ነው የተካለሉት የሚለው እንግዲህ ቋንቋን ነው በአብዛኛው መሰረት ያደረገው። ይህንን ቋንቋ መሰረት ያደረገበት ሁኔታ ገና ከሽግግሩ መንግስት ጊዜ ጀምሮ ብዙ ውይይት ነው የተደረገበት። ህዝቡንም ነው ማማከርም በተወሰነ ደረጃ የተቻለበት። በአጠቃላይ ሲታይ ደግሞ ከዚህ በፊት የነጻነት እንቅስቃሴ ወዘተርፈ እያሉ ሁሉ ነው ነጥ እያደሱ የተንቀሳቀሱ ወገኖች ሁሉ አጀንዳ አድርገው ያልተመለሰ ጥያቄ ያለው ይሄ የአካባቢያዊ ኦቶኖሚ ወይም በበላይነት ንጹህ ራስን በራስ ማስተማመር የማስተዳደር ጥያቄ ነው የቆየ ጥያቄ ነው። አሁን በዚህ በኢህአዴጋዊ መንግስት በአሁኑ ጊዜ ብቻ እንደተነሳ አይደለም፣ የቆየ ነው። ስለዚህ እኔ እንግዲህ የክልል ችግር ነው ኢትዮጵያ ውስጥ የምናየውን ሁሉ መከራና ስቃይ ሰቆቃ ያመጣው የሚሉ ወገኖች አሁንም ጥያቄዎችን በአንታቸው ይሻላል ነው ብለው በአግባብ ማስተዳደር መቻል የስርዓቱ ጸባይ ነው ያልፈቀደ ነው። ስርዓቱ አምባገነናዊ አንዱ ፓርቲ በበላይነት ዲክቴተርሽፕ ሰፍኖ ያለበት ሁኔታ ላይ የተደላደለ የፌዴራል አስተዳደርን የምንጠብቀው አይደለም። ለዚህም ነው በሀገራችን ለውጥ ያስፈልጋል፣ የፖለቲካ ለውጥ ያስፈልጋል የምንለው። እና እኔ በጥቅሉ እንግዲህ እንደዚህ ነው ማየው። ዝርዝር ችግር ነው የምትላቸው ነገሮች ካሉ መመለስ ይቻላል በጉዳዩ ላይ። መልካም ፕሮፌሰር፣ እንግዲህ እንዴት ታዲያ አሁን ይሄንን ስርዓት መገርሰስ ይቻላል? እንደ ችግር እየተነሳ ያለው አሁን የዘረዘሩት ነገር ነው። እንግዲህ ምንድነው የተለያየ ፓርቲዎች አሉ፣ ተቋሚዎች እየተባሉ የተለያየ አጀንዳ ያላቸው ናቸው። ግማሹ በኢትዮጵያ አንድነት አምናለሁ፣ በኢትዮጵያ አንድነት በስተቀር አያዋጣም፣ አንድ ሀገር፣ አንድ ቋንቋ፣ አንድ ባንዲራ ብሎ የተነሳለ። ሌላው ደግሞ ነው ይሄ ብሔረሰቦች ሀገር ነውና እኩልነታችን መከበር አለበት ብሎ የሚነሳለ። የትግራይ ህዝብ ደግሞ በሌላ በኩል እየተጎዳ ነው ያለው። የትግራይ ህዝብም መንግስት ይሄ ወያኔ እየበደለው እንዳለ ይታወቃል። የትግራይ ህዝብ አትወክለኝም ብሎ መናገር የለበትም። የትግራይ ህዝብ ኃላፊነት የለበትም። ነገ በታሪክ ተጠያቂነት ሊኖርበት አይችልም ይላሉ። ፖለቲከኞችስ ምንድነው መስራት ያለባችሁ? እንግዲህ በኢትዮጵያ ውስጥ ያለው መሰረታዊ ጥያቄ በኢትዮጵያ አንድነትና በኢትዮጵያ አንድነትን በማይፈልጉ መካከል አይደለም ልዩነቱ። ኢትዮጵያ አንድነትን በማዕከላዊ አስተዳደር ስር የሆነ ቅድም እንዳልከውም ሁሉም ነገር አንድ በሚል ማስቀመጥ የሚፈልጉ ወገኖች አሉ። እነዚህም በትክክል ስታይ ዝም ብሎ አንዱ በፖለቲካ ብቃትም ሆነ በኢኮኖሚም በሌላም ወይም ጊዜ ሰጥቶትም ባገኘው የበላይነት ወይም ምንድነው በፖለቲካው በተለይ መጥቆ ወይም የተሻለ ግንዛቤ አግኝቶ ያለው ወገን የበላይነት ይዤ ሀገሪቷን እኔው ብቻ ልምራ ላስተዳደር የሚል አንድ ጽንፍ አለ። ሌላው ደግሞ ስልጣን በተከፋፈለ
መልክ ሁሉንም አሳታፊ በሆነ ሁኔታ የኢትዮጵያ አንድነትና ሉዓላዊነት ሊከበር ይገባል የሚለው አለ። እኔ ከዚህኛው ሁለተኛው ወገን ነው አቋሚ የሚሆነው። ስለዚህ ይሄ እንግዲህ የኢትዮጵያን አንድነት የማይፈልጉ ብሔር ብሔረሰቦችን መብት ብቻ አጉልቶ የሚያሳዩ የሚል ክስ ይዘው ብዙ ድምፅ የሚያሰሙ ወገኖች ስተውታል ጉዳዩን ማለት ነው። ወይም ያው አቆይተኛ የሚቀሰቅሱት አይነቃም እንደሚባለው አይነት ነው። ወይም ግንዛቤው ጠፍቷቸዋል። ስለዚህ የኢትዮጵያ አንድነት ስር የህዝቦች የብሔር ብሔረሰቦች መብትና እኩልነት ተከብሮ ባት የምንኖር ኢትዮጵያ ነው እንደሚቻል ይህንን መገንዘብ በጣም አስቸጋሪ አይሆንም። ነገር ግን ይህንን ለመቀበል ሲቃ የሚይዛቸው ወገኖች አሉ። በጣም የሚቸገሩ ወገኖች አሉ። የበላይነቱን እኛ ብቻ ይዘን በእኛ አመራር በእኛው ነው ፈላጭ ቆራጥነት ካልሄደ ወይም ለዚች ኢትዮጵያ ባለሀገራነት አለን ከሌላ ኢትዮጵያዊ የብሔር ብሔረሰብ ከምለው ወገን ያንንም መብት የምናረጋግጠው እኛ ነን እስከ ማለት የሚቀናጡ አጓጉል ወገኖች አሉ። ስለዚህ እነዚህን እንታገላቸዋለን። በኢትዮጵያዊነት ጉዳይ ላይ ማንም የበኩር ልጅ ሌላኛው ደግሞ እንጀራ ልጅ የሚሆንበት ሁኔታ አይደለም ያለው። ይሄ መብቱ እኩል ነው። ስለዚህ እዛ ባህል ያለውን የአንድነት ኢትዮጵያን አንድነት ፈላጊዎች እና የብሔር ብሔረሰብ ብቻ መብት ፈላጊዎች የሚለው ምንድነው የሁለት ጽንፍ አፈራራጅ ትክክል አይደለም። ይህንን አይነት የተለየ ጽንፍ የለውም። ብሔር ብሔረሰብ መብት የሚከበር የሚሉትም ወገኖች የኢትዮጵያ አንድነትን የምንፈልግ ጭምር እንደሆነ ይሄ ካለምንም ጥርጣሬ ግንዛቤ ሊወሰድ ይገባል። ከዚህ ውጭ የሆነው አሉባልታ ነው፣ ያለ አዋቂዎች ንግግር ነው። በጣም ደግሞ ሰብተን ያሉት ደግሞ የበላይነት ለመያዝ አጀንዳ ያላቸው በመማር ልክ በመሆን በመሳሰለው ሽፋን የሚያስተጋቡት በእውነቱ ጤነኛ ያልሆነ ሀገሪቷን ሊበትን የሚችል መዘዘኛ አፈራረጅ ነው እና ይህንን በሌ ነው እኛ የምንታገለውና የምናጋልጣቸውም። ስለዚህ ችግር ያልሆነውን ነገር ችግር ነው ብለው የሚያላዝኑ ወገኖች ከዚህ እንዲመለሱ እግረ መንገዴን መክሬ ማለት ፈልጋለሁ። ሌላው የትግራይ ህዝብ ራልቶ የትግራይን ህዝብ የሚወክል አረና ትግራይ የሚባል እንቅስቃሴ ከቲፒኤልኤፍ ተገንጥሎ ወጥቶ የተቋቋመ የመድረክ አባል ድርጅት አለ እና በዚህ በአረና አማካኝነት የትግራይ ህዝብ ከአጠቃላይ የኢትዮጵያ ህዝብ ጋር ትግሉን አገናኝቶ ለዴሞክራሲያዊ ስርዓትና ለህዝቦች እኩልነትና አንድነት እየታገለ ያለው እና በዚህ ረገድ ከሚገኙት መረጃዎች በየጊዜው ከሚሰጡ መግለጫዎች እኛም ደግሞ እዚያው መቀሌ ድረስ ሌላ ከተሞች ድረስ ሄደን ህዝቡን ካደራጀነውም ስብሰባ ጠርተን ስናነጋግርም ከምናገኛቸው ሁሉ ምላሾች ሁሉ የተገነዘብኩት ነገር ቢኖር በትግራይ ህዝብ የወያኔ ኢህአዴግ ስርዓት በቅቶታል። እንደውም አውጥቶ እኔ መቀሌ የተጠራ ጉባኤ ላይ ህዝቡን አድሬስ ለማድረግ ተገኘሁበት ጊዜ 18 ዓመት ከስታቸዋል፣ እድል ሰጥቷቸዋል። እስካሁን የትግራይን ህዝብ ከኢትዮጵያ ህዝብ በበላይነት ከሰራችሁት አሻት ውጪ የጠቀማችሁን ነገር የለም፣ በቃችሁ፣ ስልጣን ልቀቁ የሚል ግልጽ የሆነ ጥሪ ነው ሲያደርግ የነበረው። እንግዲህ 18 ዓመት በገዙበት ጊዜ ነው። አሁን እንግዲህ ወደ 23 አለፈ፣ ከ5 ዓመት በፊት ማለት ነው። ስለዚህ የትግራይ ህዝብ በእውነቱ
አቋም ወስዷል። ህወሓት በቃ እስካሁን ስታጭበረብሩ ነው የኖራችሁት፣ በእኛ ስም ስትነግዱ ነው የኖራችሁት። እነዚህ ያቋቋሟቸው ኢንዱስትሪዎች፣ ፋብሪካዎች ሁሉ የፓርቲ እንጂ የህዝቡ አይደሉም። ሪፖርት የሚያቀርበው አካውንትን የሚያቀርበው ለህወሓት ነው እንጂ ህጋዊ ለሆነው የህዝብ ተወካይ ለሆነ አካል አይደለም። ስለዚህ ፓርቲው ለምን ይህንን ሁሉ የገዘፈ ሀብት መሰብሰብ እንደሚፈልግ የትግራይ ህዝብም የተቸገረበት ነው። ህዝቡ የዛ የፓርቲው በተለየ ኤፈርት የሚባለው ልቁ ጃይንት የሆነ ማልታይ ቢሊዮን የሆነ ሴት ያለው እንቅስቃሴ ያን ሁሉ ሀብት ለምን እንደሚያካብት ህዝቡ ራሱ ግራ ገብቶታል። በዚያ ምክንያት ግን ሁሉ ነገር ወደ ትግራይ ተጋዘ። ሁሉ ነገር የሚባል በጣም አስነዋሪ የሆነ ስም ላልተጠቀመው የትግራይ ህዝብ እየተሰጠው ያለበት ወቅት መሆኑም ደግሞ በጣም አሳሳች ስለሆነ ያሳዝናል። እና እኔ ካለኝ ቀጥተኛ የሆነ ልምድ ከትግራይ ህዝብ ጋር ከመገናኘትም ከዲሞክራቲክ ከሆኑ ታጋዮችም ጋር አብሮ እንደ መስራቴም በዚህ ጉዳይ ላይ የትግራይ ህዝብ አቋም ወስዷል፣ ለውጥ ፈልገዋል፣ እየታገለ ነው፣ እየታሰረ ነው፣ እየተሰደደ ነው እና በሌላው ኢትዮጵያ ህዝብ ላይ የሚደርሰው በደል ይበልጥ እንጂ ለትግራይ ህዝብ እየደረሰ ያለው የሚያንስ አይደለም። የትግራይ ህዝብ ተናግሯል ነው አቋሙም ወስዷል። መልካም እንግዲህ ፕሮፌሰር በኢትዮጵያና ሱዳን ያደረጉት የጦር ስምምነት አለ። የጋራ ጦር ማደራጀት ወይም እየሰሩ ወይም ተፈራርመው እንዳለ ይታወቃል። በሌላ አንጻር ደግሞ ኢትዮጵያ የሰላም አስከባሪ ሆና ሱዳን ውስጥ ገብታለች። እንደው ይሄ ነገር ሁለቱ አይጋጭም? በዓለም ፖለቲካስ ደረጃስ እንዴት ይታያል? እንደው ምን ስጋት ኖሮባት ነው ኢትዮጵያ ጎረቤት ሀገር ጋራ የጦር ስምምነት ወይም የመቀናጀት ሂደት እየሰሩ ያሉት? እንደ ፖለቲካ ምሁርነቶ እንደው እንዴት ያዩታል? እንግዲህ ያደጉች እንዲሁ በዋዛ የሚወሰዱ አይደሉም። ብዙ የሀገሪቷን ፖለቲካ በእነሱ ቁጥጥር ስር በእርግጠኝነት ለመቆጣጠር ብዙ ሰንሰለቶችን ይሰራሉ። ይህም ከጎረቤት ካሉት ሀገሮች ጋር የጦር ውልም ሆነ ወንጀለኛ ምሏቸውን እስረኞችን ማለት የመለዋወጥ ወዘተርፈ ቅድመ ዝግጅቶች ያደርጋሉ። ይህንን ሲያደርጉ እንግዲህ ታሳቢው በሀገሪቷ ውስጥ መብታችን አልተከበረም፣ ስርዓቱ ሊለወጥ ይገባል የሚል የሚያደርጉ ወገኖች እንደሚኖሩ እንዳሉም ስለሚያውቁ ነው። እንግዲህ እሱ የሰሩትን ያውቃሉና በራቸውን እንግዲህ አጥብቀው የመዝጋት ጥረት ነው እንግዲህ የሚሆነው። ስለዚህ ኢትዮጵያ እንግዲህ የተለያየ ውሎች ከአካባቢያዊ መንግስታት ጋር ትፈራረማለች። እንግዲህ ሁለት መንግስታት ነው ለጋራ ጥቅም ውሎች መፈራረም ያለ ቢሆን ይህ አሁን ደግሞ ጋራ የድንበር ደህንነትን ለማስከበር የሚል እንደሆነ ነው የሱዳንን ባጭሩ ከተከታተልኩት የምገነዘበው። እዛ ላይ ስጋታቸው መንግስትን እንቃወማለን የሚሉ ወገኖች እንደውም ነፍጥ አንስተው ስርዓቱን እንፋለማለን የሚሉ እንቀይራለን የሚሉ ወገኖች በዛ በኩል ይወጣሉ ይገባሉ የሚል ስጋት ስላለባት አድርገው ነው ቅድሚያ ዝግጅት ይመስለኛል። እና ያው ነው እያለ ደግሞ የዳርፉር ላይ ደግሞ የሰላም አስከባሪ ሆና ደግሞ ትቀርባለች የተባለው ያ እንግዲህ በሌላ ፍጅ የምታይ ነው። ያንን የዳርፉርን ሰላምን ነው ማስከበርን ነገር የተባበሩት መንግስታት ወይም የአፍሪካ ህብረት ማለት የአፍሪካ አንድነት
በነዛ ምንድነው የበላይነት የሚካሄድ ነገር ነው እሱ። ያኛው ሌሎች ነገሮች ያዋጧቸው ነው የሰላም አስከባሪ ሰራዊት አባላት አሉ። በዚሁ ላይ የኢትዮጵያውም እንግዲህ በራሱ መስመር እንደተጨመረበት ነው የሚገባኝ። በዚህ ሰላም ማስከበር በሚባለው ነገር የኢትዮጵያ ወገን ከማንም በፊት ቀድሞ አለሁ እንደምል ይታወቃል። በላይቤሪያውም በሰራሊያኑም ምንድን ነው ሌላ በዚህ በምስራቁም በሩዋንዳ ብሩንዲ አካባቢም በሁሉም ብቻ ቀድሞ እኔ አለሁ የምል ልምድ ያለው አስተዳደር እንደሆነ ነው እንግዲህ እያየን ያለ ነው። ይህን የዳርፉሩም ከዚያው ጋር ስለሆነ አልገረመኝም። ያው ለጥሪው ለዛ አይነት ጥሪ ቶሎ ምላሽ ይሰጣል። እንግዲህ ብዙ ሰራዊት አለው። የሀገሩ ጸጥታና ማለት የድንበር ማስጠበቁ ፍላጎት ከሚጠይቀው በላይ ማት ወታደር እንደማካበቱ ይህንን ሰራዊት እንግዲህ ኢንጌጅ ማድረግ ስራ ላይ ማቆየት በሂደቱም ጥቅሞችን ማግኘትም ያለበት ይመስለኛል። ዝርዝሩን አላውቀውም እና የዛው አካል ነው እንግዲህ በጦር ስፔሻላይዝ እያደረገ ወይም በጦርነት ብዙ ወጣቶችን እንግዲህ በሀገሪቷ ድንበር ጥየቃ ከሚጠይቀው በላይ በፖለቲካ መስመር እያደራጀ የሰራዊቱ አባል እያደረገ ነው እና ይህንን ሁሉ ያስቀመጠውን ኃይል ስራ ማስያዝ አለበት፣ ኢንጌጅ ማድረግ አለበት እና በዚህም ይመስለኛል የሚቀለው ቶሎ ብሎ ሰራዊት በሰላም ጥበቃ ምናምን ሲባል እኔ ያለሁ ብሎ ማሰለፍ የሚችልበት ምክንያቱ ይሄ ይመስለኛል እና ይሄ ኢትዮጵያው ኢኮኖሚም ሆነ ለውስጡ ሰላም መረጋጋት ብዙም አስተዋጽኦ ያለው አይደለም። ግን ለዓለም አቀፋዊ ኢሜጁ ያስፈልገዋል። የዓለም አቀፍ ማህበረሰብን ማኒፑሌት ማድረጊያ ማለት ነው። ራስን ሰላማዊ ሀገር አድርጎ ሰላም የደፈረሰበት እጅ ያረጋጋለሁ የሚለው ከፍተኛ የሆነ የዲፕሎማቲክ ዋጋ አለው አለው እና ይሄንን እየተጠቀሙበት ያለ አርጌ ነው እንደምወስደው። እንግዲህ ፕሮፌሰር እንደሚያውቁት ኢትዮ ኤርትራ ጦርነት ከዚህ በፊት 70,000 ወታደር ካለቀ በኋላ አሁንም ለጦርነት እየተዘጋጁ ይገኛሉ። ሁለቱም ሀገራት ወደ ድንበር ሰራዊታቸውን እያሰፈሩ ይገኛሉ። ኢትዮጵያ ከዚህ በፊት በባድመ ላይ ወደ 70,000 የሚጠጋ ወታደር ካስጨረሱ በኋላ ባድመንም ማግኘት አልተቻለም። ሰራዊቱ በከንቱ ህይወቱን ገብሮ ይገኛል። የሀገሪቱ ሀብት አንዱራ ሀብት ደግሞ የሰራዊት ዘይሰፈረበት ላይ እስካሁን ድረስ እየፈሰሰ ይገኛል። እንደው ከምን አንጻር ይሆናል ኢትዮጵያ መንግስትን ያስጨነቀው? የኤርትራ መንግስትን ለማስወገድ የተነሳበት ዋና መንገድ ምንድነው ይላሉ? ውጤቱስ የኢትዮጵያ ህዝብ ከዚህ ጦርነት የሚያገኘው ምን ይሆን? የኢትዮጵያ ህዝብ ጥቅም የሚከበረው መቼም ከሰላማዊ ሁኔታ ነው እንጂ ከጦርነት አይደለም እና የኢትዮጵያ ህዝብ ጥቅም የሚጻረር ነው የሚሆነው ማንኛውም ጦርነት። እንግዲህ አንድ ሀገር ጦርነት ውስጥ መቼም ተገዶ መግባት ያለ ነው። ያ ደግሞ ተገቢ የሆነ ጦርነት ይባላል። እንግዲህ በአሁኑ ጊዜ የኤርትራም ወገን ሆነ የኢትዮጵያ ወገን ለጦርነት የተዘጋጁ ናቸው የሚለው
ልዩነታቸውን አጥበው ህዝባቸውን መሰረታዊ ኑሮ ለማሻሻል በሚያስፈልግ እንቅስቃሴ ውስጥ ትኩረት ሰጥተው ሊንቀሳቀሱ ነው እና እኔ የኤርትራም ሆነ የኢትዮጵያ ህዝቦች ፍላጎት ነው ብዬ አላምንም፣ ሊሆንም አይችልም እና ይህንን በእጅጉ የሚወገዝና የዚህ አይነት እንቅስቃሴም ካለ ነው ለማስቆም ሁሉም ሰላም ፈላጊ ዴሞክራት ኃይሎች መንቀሳቀስ ያለባቸው ጉዳይ አድርጌ ነው የምወስደው። መልካም ፕሮፌሰር፣ እንግዲህ በተለይ በአሁን ሰዓት በጸረ ሽብር ህግ እየተባለ ወይም ጸረ ሽብር ፈጽመዋል እያሉ እያሰሩ ይገኛሉ። ይሄ ጸረ ሽብር ህግ እየተባለ የሚጠራው እንደ ወያኔዎች በተደጋጋሚ የሚገልጹት ካደጉት ሀገር የተቀዳ ነው ይላሉ። እንግዲህ ፕሮፌሰር በየነ እርሶ ለረጅም ጊዜ እዚህ ያደገው ሀገር ላይ ነው ያሉት፣ ወደ አሜሪካ ነው ያሉት። እንደው ይሄ የጸረ ሽብር የተለያየ ህግ እንደው ለማየት ችለዋል? እንደው እውነት ነው ካደገ ሀገር የተቀዳ ነው የኢትዮጵያ ጸረ ሽብር ህግ? ምን ይሉኛል? እንግዲህ ብዙ ሀገሮች ህጎችን ለተለያየ ዓላማ ያወጣሉ። አንዱ የህጉ ርዕስ ያው ሆኖም ቢሆን አንደኛ ይዘቱ በዝርዝር ስታይ የምንለይበት ሁኔታ እንደሚኖር ነው የምገነዘበው። ሁለተኛ ደግሞ የአተገባበሩ ያፈጻጸሙ ጉዳይ ነው ከፍተኛ ልዩነት እንዳለበት ነው እና እኔ የኢትዮጵያው ሽብርተኛ ህግ ነው ተረቆ ፓርላማ ውስጥ ለክርክር በቀረበበት ጊዜ እኔ ፓርላማ አባል ነበርኩ። ይህንን ጉዳይ በእጅጉ ነው ምንድን ነው በምክንያታዊነት መረጃ እየሰጠን የተቃወምነው ጉዳይ ነው። ህግ ነው ብለው ስለቀረቡት ብቻ ሳይሆን የህጉ ይዘትና ያፈጻጸሙ ስርዓት ራሱ ሀገራችን ውስጥ ያለውን ለመብትና ለዲሞክራሲያዊ ስርዓት ግንባታ የምንቀሳቀሱትን ወገኖች ለመምታት አታክ ለማድረግ ነው ተጠንሶ ህጋዊ ሽፋን ለመስጠት ወይም ህዝቡ መብት የሆነውን ተንቀሳቅሶ ልዩነቱን የመግለጽም ሆነ ለመምቶ የመንቀሳቀስ ነው አይነቶቹን ጉዳዮች ወንጀለኛ በማድረግ ወይም ክሪሚናላይዝ በማድረግ ነው እሱን ተጠለጥ አድርጎ ለመግዛት የተፈለገ ወይም የታቀደ ህጋዊ ሽፋን ለመስጠት የተጠነሰሰ ሴራ መሆኑን አውቀን ይህንን ህግ በዚያ መልኩ እንዳይወጣ ብዙ ለመከላከል ሞክረናል፣ አጋልጠናል። ያ የማጋለጡ እንቅስቃሴ ደግሞ እስከዛሬም ቀጥሎ ይገኛል እና እንግዲህ በፓርላማው ባላቸው የበላይነት አዋጁን አጸድቀናል አሉ። እኔ ከማስታውሳቸው ተቃዋሚ ድርጅቶች እዛ ፓርላማ የነበሩት ተባብረው በከፍተኛ ድምፅ ከተቃወሟቸው የህግ ረቂቆች ውስጥ ይሄ ሽብርተኛ አዋጅ ጸረ ሽብርተኛ አዋጅ የተባለው እንደሆነ ነው አስታውሰው። ስለዚህ ይሄ ያለምንም ጥርጥር ኢህአዴጋዊ ለብቻው የራሱ ብቻ የሆነ ሌላውን ለማጥቃት የሌላውን እንቅስቃሴ ተስፋ ለማስቆረጥ ነው ተጠንስሶ የተፈጠረ ነገር ስለሆነ ከነዚህ የታዳጊ ሀገሮች ውስጥ የዚያን አይነት ሽብሮች እና ሽብርተኞችን ለመከላከል ተብሎ ከተነሰሱ ወይም ከጸደቁ ህጎች ጋር አንደኛ በዝርዝር ሂደቱም ሆነ ሁለተኛ ደግሞ ማፈጻጸሙ ተመሳሳይነት የሌለው ሰነድ እንደሆነ ነው እኔ ግንዛቤ። ከዛ ወጥቶ ግን አንድ እንደዚሁ አወዳድሮ ሞራዊ የሆነ ትንታኔ የመስጠቱን ተግባር እንግዲህ ለህግ ባለሙያዎች ይተዋለሁ። እኔ ግን በአጠቃላዩ ባለኝ የፖለቲካ
መሰረታዊ የሆኑ መብት የሆኑትን ያንን ለመስጠት ይሁነኝ ተብሎ የተጠነሰሰ ህግ ነው እና ስለዚህ አርስቱ የአሜሪካም አለ ጀርመንም አለ እንግሊዝም አለ ሽብርተኛ የሚል ነገር ቢኖር የኛም ያው ነው የሚሉት ነገር እንግዲህ ለማመን የሚያስቸግረኝ ከዚህ ቀደም ብዬ ካነሳኋቸው ምክንያቶች በመነሳት ነው። መልካም ፕሮፌሰር እንግዲህ መጪው ምርጫ ይካሄዳል 2007 እናንተ ለመወዳደር እየተዘጋጃችሁ ትገኛላችሁ። እንደው ፕሮፌሰር በምርጫው ለውጥ ይመጣል ብላችሁ ታምናላችሁ? እንደው የሚነገረው ተቋሚዎች የኢህአዴግን ለማሯሯጥ ካልሆነ በስተቀር ውጤት ይመጣል ተብሎ አይጠበቅም የሚሉ ወገኖች አሉ። እውነት ነው? ምርጫ ይመጣል በውጤት? እንግዲህ ውጤት ሲባል ብዙ አይነት ውጤቶች አሉ። አንዱና ለያላዩ ውጤት ያለውን ስርዓት የሚተካ መንግስት ለማቋቋም በቂ ድምፅ ማግኘት ነው። ሌላኛ ውጤት በፓርላማ ውስጥ ነው መጠኑ ከፍ ያለ ቁጥር ይዞ ፓርላማ ገብቶ ያ ገዢው ፓርቲ ለብቻው እየወሰነ እንዳይሄድ ወደ ድርድር እንዲመጣ ህጎቹ ሲወጡም ውሳኔዎቹ ላይ ሲደረስም ለማስገደድ የሚያስችል አቅሙ ይዞ ፓርላማም ክልላዊ ሸንጎቹም ውስጥ መገኘት ነው። ይሄ ራሱ ሁለተኛው አይነት ውጤት ነው እና ሶስተኛው አይነት ውጤት እንደውም ዋነኛው ማለት ይቻላል በምርጫዎች ውስጥ ሲገባ ብዙ የቅስቀሳ ስራ ይሰራል። ኢህአዴግን አጀንዳዎች ለማጋለጥ አመቺ ጊዜ ነው። ኢህአዴግ ራሱ ያወጣው ህግም በምርጫ ቅስቀሳዎች አካባቢ ከመሀል ከተማ እስከ ነጥብ ጣቢያ ድረስ ተንቀሳቅሶ ለመቀስቀስም ከህዝብ ጋር ለመገናኘትም በአንጻራዊ መልኩ ትንሽ ክፍተት ይሰጣል እና ተቃዋሚ ፖለቲካ ድርጅቶች ቀልቡ ኖሯቸው አንድ ላይ ቆመው ኢህአዴግን የምርጫውን ምህዳር እንደደርጉና በአፈጻጸም ላይ ሁሉንም በእኩልነት የሚያገለግል ወገንተኛ ያልሆነ ምርጫ አስፈጻሚ አካል እንዲቋቋም ግፊት ማድረግ ቢችሉ ከፍ ያለ ውጤትን ለማምጣት የሚያስችል ምንድነው ክንዋኔ ነው ምርጫ ማለት እና ከዚያ በመለስም ቢሆን ህዝባችንን ከኢህአዴግ የተለየ አማራጭ እንዳለን የማሳወቅም በመሰረታዊ የዲሞክራሲ መርህም ሆነ በዚህ ሀሳብ ህዝባችንን የማስታጠቁ ለመብቱና ለክብሩ መቆሙ የግድ እንደሆነና ለዚህም የአደጋዊ የፈና ስርዓት አሰራርቶ ሁሉም ፈሪ ሆኖ ቤት የማይገባበትን ስለ ልቦና በህዝብ ውስጥ ለማስረጽ የፖለቲካ መሪዎቹ አርአያ ሆነው መገኘት ያለባቸው ወቅት ነው የምርጫ ቅስቀሳ ጊዜ። ስለዚህ ይሄኛው በስፋት ህዝብ ውስጥ ገብቶ የመንቀሳቀስና የህዝብን ንቃተ ህሊና ከፍ ማድረግ ህዝብ በዚህ ሂደትም በቂ ዝግጅት አድርጎ ያለውን ስርዓት እምቢ ማለት እስከሚደርስ ድረስ አልታዘዝም እስከምን ድረስ በሰላማዊ አግባብ ለማድረስ መንገዱ ይኸው ነው፣ በሰላማዊ ትግል ውስጥ ማለት ነው። ስለዚህ የምርጫ ውጤት ዝም ብሎ ያለውን ስርዓት አሸንፎ ስልጣን መያዝ የሚል አንድ ትርጉም ብቻ የሰጠው ወገን ቅድም አንተ እንዳልከው የምርጫ ዋጋ አለው ብሎ አማራጩን ሳይነግረን አማራጩ እንግዲህ ተገቢ የሆነ አማራጭ ህዝባችን ሊወጣው የሚችል አማራጭ አሁን ያለንበት ዓለም አቀፋዊ
ትዳርም የሚደግፈውና የሚፈቅድ አማራጭ መሆኑን ማሳየት ይኖርበታል። ካልሆነ ሁሉም ዝም ብሎ እንግዲህ እግዚአብሔር ያመጣውን እግዚአብሔር መልሶ ብሎ ተቀምጦ የራሱን ኑሮ ብቻ መኖር ይሄ እንግዲህ የመጨረሻው ሽንፈት አማራጭ ማለት ነው። የመሸነፍ አማራጭ ውስጥም መግባትና ዝም ብሎ እንዲሁ የቄንጦር ማውራት ማለት ነው። ዋጋ የለውም ምንም። ለዚህ እንግዲህ ማሸነፍ ከተቻለ ከዛ በመለስ ያለው ነገር ሁሉ ዋጋ የለውም የሚለው አይነቱ አመለካከት በብዛት አሁን እዚህ በዲያስፖራው ተስፋፍቶ የምናየው ጨለምተኛ ነው የምለው። በምናደርገው እንቅስቃሴ በምክንያት ነው ወደ ምርጫ ልንገባ የምንገባው እና ያ ምክንያታችን ደግሞ 100% የማሸነፍ እድሉ እስካልተረጋገጠ ድረስ ምርጫ እንገባም ብሎ ደግሞ የፖለቲካ ትግል የለም። ያለውን ስርዓት በየጊዜው እየነቀነቁ ከህዝብ እየለዩ ህዝብን ከጊዜ ወደ ጊዜ በቆራጥነቱ እንዲጸና እያደረጉ የመሄድ በጣም ወሳኝና ሀገራዊ ኃላፊነትን ማዕከል ያደረገ ተግባር ነው አድርጌ የምወስደው። መልካም ፕሮፌሰር በየነ ጴጥሮስ እንግዲህ በሂውስተን ቴክሳስ ስብሰባ ያደርጋሉ የሚባል ነገር አለ። እስኪ ስለሱ ትንሽ ይግለጹልኝ። እንግዲህ እኔ ባለፈው ዓመት እዚህ ከኢትዮጵያ አዲስ አበባ ዩኒቨርሲቲ ተራውነው ስራዬ ሰባቲካል ወስጄ እዚህ ወደ ቺካጎ አካባቢ አንድ ዩኒቨርሲቲ ውስጥ ሳስተምርም በምርምር ተግባርም ቆይቻለሁ። አሁን ወደ ኢትዮጵያ እየተመለስኩ ነው እና ስመለስ ደግሞ ቀጣዩ ዓመት የምርጫ ዓመት እንደመሆኑ ብዙ እንቅስቃሴዎች ውስጥ እንደምገባ ነው የማውቀው እና አሁን በዚህ በቴክሳስ በኩል አድርጌ ስለሆነ ወደ ኢትዮጵያ የምመለሰው ፊታችን ቅዳሜ ዕለት ከሰዓት በኋላ በ1 ጀምሮ አንድ አዲስ አበባ ነው ሬስቶራንት በሚባለው ይህንን አንተ ልታስተካክለው ትችላለህ። ከወገኖች ጋር እንደምገናኝ ነው እንግዲህ ቀጠሮ የተያዘልኝ። እዛ ላይ እንግዲህ እኔ በመሰረቱ ወደዚያ ፈቅደው የሚወጡ ወገኖቼ እንግዲህ የሚያነሱት ጥያቄዎች ካላቸው በዛ ላይ አስተያየት ለመስጠት ፈቃደኛ ነኝ። እኔም ደግሞ በኢትዮጵያ ፖለቲካ ሂደት ውስጥ አሁን ካለንበት በመነሳት ምን መደረግ አለበት የሚለውንም የግሌንም ሆነ የመድረክን አጠቃላይ የሆነ አቋም እና ራዕይ በመመለከት ያንን ማብራራት እድል ይሰጠኛል። ዋናው ይኸው ነው። ከዚያም በተጨማሪ እንግዲህ ሀገር ውስጥ ያለ ነው የምናደርገው እንቅስቃሴ ብዙ አቅም ይጠይቃል። እንዲሁ ዝም ብሎ ምርጫ ውስጥ መግባት ማለት እንደው ለድግስ ተጠርቶ ገብቶ ነው ግብዣውን መቋደስ ማለት አይደለም። ብዙ ወጪ ያለው ብዙ ውጥረት ያለ ሁኔታ ውስጥ ነው እና የምንገባው። የጉባኤው የሚመጣው ህዝብም ትንሽ ድጋፍ ቢያደርግልንም ነው እንፈልጋለን። እንግዲህ በተያዝነው ህዝባዊ ዓላማና እንቅስቃሴ የምናውለው ይሆናል እና በመሰረቱ ወደዚያ እንግዲህ ያለኝ እቅድ በእነዚህ መሰረታዊ ጉዳዮች ላይ ነው ያተነተነ ይሆናል። መልካም ፕሮፌሰር በየነ ጴጥሮስ ቅዳሜ 23 2014 ዓ.ም ወይም ከ1 ሰዓት ፒኤም ጀምሮ በአዲስ አበባ ሬስቶራንት ስብሰባ ያደርጋሉ። በቴክሳስ ዙሪያ ያላችሁ ግለሰቦች ኢትዮጵያኖች ተገኝታችሁ ከፕሮፌሰር በየነ ጴጥሮስ ጋራ እንደምትወያዩ ተስፋ አደርጋለሁኝ። እኛም በቦታው ተገኝተን ፕሮግራሙን ለመሸፈን እንሞክራለን። ፕሮፌሰር በየነ ጴጥሮስ ስለሰጡኝ ማብራሪያ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ፕሮፌሰር። እሺ
ለተሰጠኝ እድል አመሰግናለሁ። እዛው እንገናኝ የዛንተን የሰው ያርገን። አሜን። አመሰግናለሁ። በጣም አመሰግናለሁ ባይ። እሺ በአምቦ ከተማ ውስጥ ዛሬም ውጥረት ነግሶ ይገኛል። የአምቦ ዩኒቨርሲቲ ተማሪዎች አምፀዋል። አምቦ ውስጥ ችግር ተባብሶ እንዳለም እየተነገረን ይገኛል። ወደ አካባቢው ደውለን ያገኘነው ቄሮ ከናንተ ጋር አብረን እንከታተላለን። መልካም ቆይታ። አባውን ጀቤሳ ዜማው ይቀጥላል። እንግዲህ ከዜማው በኋላ ይቀርባል። እስኪ ስምህን አስተዋውቀኝና በአምቦ ውስጥ እየተካሄደ ያለው እንቅስቃሴ ምን ይመስላል?
ኦኬ አምቦስ ያው ነካወቂ የቀሮት እንቅስቃሴ ተመሬዶና አሁን እንግዲህ ያው ከትላንትናው 12 ሰዓት ጀምሮ እስከ 5 ሰዓት ከምሽቱ የአፋን ኦሮሞ ፍንቅለ ድዳ ገብሩማ የሚባለው ተካሂዶ ነበረ። እንደውም የዛሬ ደግሞ የሚበልጥ ነው። ምንድን ነበረ ዛሬ በየወረዳው ስብሰባ ነበረ። የአምቦ ዩኒቨርሲቲ ውስጥ አራት ቦታ ተከፋፍሎ በየወረዳው ነበረና የጀልዱ አምቦ ከተማና የአምቦ አካባቢ ባህሪዎች ነበሩና አንድ ላይ አዳይዛት የኦፒዲዮስ አባሎች እዛ ነበሩና በቃ ነው ሐሳብህን በኦሮምኛ መግለጽ አንዴ አድምጠኝ። ሐሳብህን በኦሮምኛ በደንብ መግለጽ የምትችል ከሆነ በኦሮምኛ በደንብ መግለጽ ትችላለህ። ምንድነው የኔ ጥያቄ? በአምቦ ውስጥ እየተካሄደ ያለው እንቅስቃሴ ምን ይመስላል? ትናንትና የሆነ ፍንዳታ ነገር እንደነበረና ቃጠሎም እንደነበረ ሰምቻለሁ። የህዋት ባለስልጣናቶች አስገድደው ስብሰባን እንዲካሄድ እያደረጉ ይገኛል የሚል ነገር አለ። እስኪ ንገረኝ ስለሱ። ኦኬ አፋን ኦሮሞ ትግሪ ከሚኒስትሪ ውስጥ ባየ ለማከሰደና ባጀና ተደረጋ እንኩኒ ካሌተራ ይገለ እንከለ ድዳ ገብሩማ በረማንቦ ከልቶፌ ጀሩ ባውሳ ባይ ከነማ ገመት ቢቢ ከማራ አኩማ ቤከው ወያኔ ሞትማን ወያኔ አፋን ሚሻት እንዶች ቃኒ በረቶታ አኑሌ ገራገራ ጎዲነ ለተሻዋረ ዩኒቨርሲቲ አሞት ቤተ ተሳትረ አምናንተና ከሮን አምቦ ወጂሳ ጆፌት በለዳ ገብሩማ ራወጣ ጅራ እንዲ ከሊሳ ባይ አለና አጃይሮዲኒ ከራወት አዲኩ ለማ ሀጋ አሻኒ አውተንኪታ ከሮን አደኖ ወጂ ወልጌ ከናንቴን ወጂ ናማ ጉማጂ ወሪ ጉማ ወልኢንታ ወከተፉቲ አካ አዳጅ ካንጀሩ ከራገኔ አደኖች ማል አገንታ ዱሬ አርማ ከናቲኒ አረሌ ታዲክ አላመራጃ ከሌ ኦቶ ትሬኒ ናዲኒ እና ያደኖ ቢደልና አደኖ ቦዶ ተደርበኒ ቢንቱላ ኢዳ ገብሩማ ከናንዱራ ዳፈሮቢ ወሬገመኒ ከሮናምቦ ያደኖ ታሽ ዳኒ ኦፌ አርማ ከናቲኒ ገርማ ወለገኝ ፍሞ ስርፋፊ አደኖ ዳኒ ካንቶሬዳ እስኪ አንዴ አድምጠኝ እያልኩ ያለሁት ሰላማዊ ሰልፍ ነበረ። የአምቦ ህዝብ ሰላማዊ ሰልፍ ወጥቶ ነበረ እያልከኝ ነው ያለኸው? ተማሪው ነው ሰላማዊ ሰልፍ የወጣው? ይሄ ድምጽ የአምቦ ህዝብ ድምጽ ነው? አንዴ ላሰማህና ከሆነ ነው በለኝ፣ ካልሆነ ደግሞ አይደለም ትለኛለህ። የአምቦ ህዝብ ድምጽ ነው ይሄ? ኦኬ ቦኒ Sanambo tontane pero university magala amboti university magala ambo piyati karrawat da ummanna kanutinanne warana nitifame wa manajirute inni tagale abisunanne nuni Baratoda university wandane Baratoda university piyati adanno kuni ajestama dure nuni lemas kawara banen karna baisa ajestunan da asayu እስኪ አንተ አዘጋጀው እኔ ይሄንን እስኪ እንትን እንበለው። መልካም
malee kan kanaaf kana fakkaatan hedduutu jiru haaluma kanaatiin har'as kunoo dhufeetii jira har'allee humna addaatiin marfamuudhaan doorni eegamaatu jira ammaa kanallee baay'ee kan nama gaddisiisu doorniidhaan bilookiidhaan humna waraanaa itti ramadaniitu haala dararama keessa jirraati baay'ee kan nama gaddisiisu nuti barattoota yuunivarsiitii dhaabbilee barnoota olaanoo taanee humna waraanaatiin eegamnee mana sirreessaa yookiin mana hidhaa keessa taa'uu keenya mirkaneessuudhaaf yaadannoo fi iyyaan har'allee kan itti fufedha. Haaluma kanaatiin yakka malee wanti addaa nurratti raawwachaa jira sagaleen keenya nuuf haa dhaga'amu kan jedhu nuni borullee itti fufna kan jedhu qeerroon amboo hubannoo qabuun መልካም እያልክ ያለኸው ዛሬም የአምቦ ዩኒቨርሲቲ ተማሪዎች ድምጻቸውን እያሰሙ ይገኛሉ እንደው የትኛው ፖሊስ ነው መከላከያ ነው ፈጥኖ ደራሽ ወይስ ፌደራል ነው በአሁን ሰዓት የአምቦ ዩኒቨርሲቲ ከቦ የሚገኘው እንደው የተጎዳ ሰው አለ የታሰረ ተማሪስ አለ ወጥቶ ሲያናገራችሁ አካል አለ የዩኒቨርሲቲው ዲንስ ምን መልስ ሰጣችሁ ያናገራችሁ አካል አለ ከነረት በረቶኒ ንብራ ሄዳመንለ ጋፋ ወልገኝ ጀልቀምነረት በረካ ዋቁማ ዳባ ጀዳሙቱ ንብራ ሄዳሜራ በረካ ሴራ ወጋ ተደፋላ ሀሉማ ከናቲ ዋንቲ ፕሬዝዳንቲ ዩኒቨርሲቲ አምቦራ ዶክተር ምትቱ ቴቶራ ዳጋኒስ ካንጀርማኒ አመት ተለች ጎኔ ወኪቲ ሞክሌ ኢትዴስ ነከንጀራ አጥራ ከን አመትሩለቱ ዱቢሳኒራ በረቶኒ እርገማ አዳፍ ለዳኒ አካ በላ ሞራ ዩኒቨርሲቲ ሲያዘናኒዳ ካናማለት ሞ እሳኒ ካኒ ዳኒ በረቶኒ ኬኛ addaati hoogganamu kanaati tarkaanfi ni fudhanna kan jedhu dubbisan irraa yaadatan hubatamudha haaluma kanaatiin kan eegaa jiru yoo jiraate poolisii naannoo oromiyaa fi poolisii waardiyyaa giddu osoo hin taane federaalaa nutti naqaniitudha federaalaan sodaachifama afaan qabeetiin sodaachifama ulee isaaniitiin sodaachifamaadha kan nuti walga'ii seennu sakattanitti keessaa fi ala jirullee garaagarummaa guddaan kan qabu shamarran hanga qomee isaanii gaafatanitti dhiirri hanga qabachoo isaanii sakattanitti jiru yeroo walga'ii seennullee haala addaatiin wanti nuti sodaachifamne afaan qawwee fi rasaasaatiin eegamaatti jiru kanaaf poolisoota yoo ta'e kan federaalaadha inni magaalaa keessa buufatee jiru immoo akka alarraa nu bilbilaa jiranitti kan adda waraanaarraa dhufan dargaggoota lama sadii ta'anii deeman ari'anii qabuudhaan akkasumas immoo humna addaatiin ukkaamsamanii reebamaa akka jiranidha akka kanaatidha kan fakkaatu boris immoo haaluma kanaa itti fufa waan dhaabatu hin qabu itti fufna nuti sagalee keenya dhageessifanna itti duunu obboloonni keenya dhalli duuba itti fufa waan ta'eetiif kun murannoo fi fudhannoo keenyadha. መልካም ያምቦ ቄሮ ስለሰጠኸኝ ማብራሪያ በጣም አመሰግናለሁ እግዚአብሔር ይስጥልኝ ነገም ተከታትለን እናቀርባለን በጣም አመሰግናለሁ ደህና ሁን አባው ጀቤሰ ዋቂያ በሌሰ ገሼ ፈጨሰ ለበሼ ቦቤሰ በከጅርታን መራ ደሃ በርበዴሰ አባው ጀቤሰ ዋቂያ በሌሰ ገሼ ፈጨሰ ለበሼ ቦቤሰ በከጅርታን መራ ደሃ በርበዴሰ Shaku kanafi abao jabesa waqtiya balesa digashe fatasa lapeshe bobesa bakajirtan mara
daha barbadeessa abaa jabeessa waqtii yaabaleessa dhiiga ishee facaasa lafee ishee bobeessa bakka jirtan mara daha barbadeessa. እንደውትሮም ዛሬም ዓለም በረከክም ያለው የአምቦ ህዝብ በጠላቱ ወያኔ ላይ ተነስቶም እያመጸ ይገኛል። አልገዛም አትገዙኝም ነፃነት ፈልጋለሁ ያለው የአምቦ ወጣቶች ዛሬ አምቦ ሲያምሷት ውለዋል። ትናንትናም ቁጥሩ በርከት ያለ የአምቦ ዩኒቨርሲቲ ተማሪዎች ድምጻቸውን ሲያሰሙ ነበር። እኛም በሆዳችን አንገዛም ኦሮሚያ የኦሮሞ ህዝብ እንጂ የማንም አይደለም ሲሉ ነበር። እስኪ ቄሮ አግኝቻለሁ ከቄሮ ጋር ቆይታ እናደርጋለን። የነፃነት ድግስ የኦሮሞ ህዝብ ጠርተሃል፣ አብረን እንካፈለው። እስኪ አብረን እንመገብ ነፃነትን። ዜማውን ወደ በኋላ መለስበታለሁ። ቄሮ ለቃለም ጠይቁ ፍቃደኛ ስለሆንክ በጣም አመሰግናለሁኝ። ካለ ቦታ አንፃር ብዙ ላናወራ እንችላለን። በአሁን ሰዓት በአምቦ ዩኒቨርሲቲ የኦሮሞ ተማሪዎች የአምቦ ዩኒቨርሲቲ ተማሪዎች ድምጻቸውን እያሰሙ ይገኛሉ። ምክንያቱ ምንድነው? የስብሰባውስ ዓላማ ምንድነው? እስኪሩ Okay, I in the Brazil, Frida, Roma, Kanaki, Warati, Dictator Buma, Dava, Haraki, Marcella Mapani, Gudina, Oromia, Yaka, Guto, Mati, Finina, Rojuda, Almatica, Gudina, Borati, Morcity, Moki, Hala, Hala, Adinar Kabun ada jabata itu mungkin juga kali serai jadi kan sagale butar ani berkakun berton orang sagale butar itu juga tu. Gati kena ada mereka cukup ada sih sindra biasa ni aja kita lebih bisa seni tu roti di sama mau teman ani belum bersau ini saja. Otu aja otu seni tu ni lepas kita dulu. Waktu kita disebut sini, kayu ada yang segala mungkin mormin juga bisa itu, pikiran juga bisa itu dua betul dah. Jadi, kami mungkin jangan terus, mungkin jangan bertemu dengan Oromo, maksudnya mungkin akhirnya nanti maupun mungkin kami berjanji untuk kita jalan jadi orang hutan orang tidak jalan kemarin dengan dengan apa yang kita mormin kita kami እንግዲህ በተለያየ ዩኒቨርሲቲዎች ስብሰባ ወያኔ ያደረገ ይገኛል። ባምቦ እየተካሄደ የነበረው ሊካሄድ ሲታሰበው ነገር ምንድን ነበር? የስብሰባው ዓላማ ምንድነው? ህዋት ወስዶ ከተማሪዎች ጋር ሊወያይ ያሰበበት ምን ይሆን? Kita nak kajian seni betau mori berbuma lami eresuda, berbuma eresu pematakan roti, apa kau nanti mau matakan gedi kami begini, mereka dah sini so, dah sejak kami tinggal dah hasilnya sana. እንግዲህ በአሁን ሰዓት በአምቦ አካባቢ ከፍተኛ ውጥረት ነግሶ ይገኛል። ህዋት ከዚህ በፊት እንዳለው ከሆነ ትንሽ ዘራፊዎች ጥቂት ዘራፊዎች ናቸው ተሰማርተው የነበሩ ናቸው ሲል ነበር። አሁንስ እነዚህ ዘራፊዎች ይሆኑ እንዴ ድምጻቸውን እያሰሙ ያሉት? ኩነጋ ያንተን ነው አያይ ወሚሽ አማናኒ ደከን
Yaman jennee gaaffii uummataa ni dhaggeeffatu. Gaaffii uummatatti manni qabu mirga uummataa ni kabaju jennee irraa eegan jirru. Kan sagalee dhageessisaa jiru beektota hayyootadha. Dargaggoota Oromoo dhaabbilee barnoota olaanoo irra jiranidha. Namanni tokko irraa nama sadarkaa yuunivarsiitii irra jirutu waan badeeniti. Kashalattoota kanarraa walitti qabamanii biyya bulchinan jedhamtu waan badeedha malee dargaggoonni Oromoo hayyoota biyya bulchuu danda'an hayyoota rakkoo Oromiyaa miti rakkoo gaafa Afrikaan hiikuu danda'an barsiisota barattoota kan sagalee guddaa dhageessisaa jiru. Egaa isa kana gara dabarsuudhaan oolana garaa garaa irratti qindeessuun kun kanuma jirudha. Inni kun akeekadinyaati uummanni kun isa kana bira darbee har'allee mirga isaa falmachuu irraa du'ee bakka hin deemu akka keenya kennu jedhee uummanni hambaa fi dargaggoonni Oromoo barattoonni Oromoo dhaabbilee barnoota olaanoo yuunivarsiitii garaa garaa irraa barachaa turanii yeroo ammaa kana gara yuunivarsiitii Ambootti maqaa walgeessaatii walitti qabaman sagalee guddaa dhageessaa jiru. Kan isarraa eegalee hamma guyyaa irraatti dhaadannoo isaanii hunda wanti gaggeeffamaa jiru hundi iyyannoo isaanillee galfatanii waan jiru hunda boruu fardi gochuu dandeenya. Bifa qindaa'een ammas karaaruma nagaaf dimokiraasii addunyaan itti amanu kanaaf walgahii kana fashilsuudhaaf jecha warra hin cifne sagaleen uummata kanaatti osoo dhaga'amuu qaba. Furmaanni uummata kanaa osoo qaba. Saamichi uummata kanarraa dhaabbachuu qaba. Ajjeechaa dhaabbachuu qaba. Warri uummata kana ajjeesaa turan immoo seeratti dhiyaachuu qabu jechuudhaan barattoonni Oromoo hojii haalaan jabaatee gaggeessaadha kan isaan jiran. መልካም እንግዲህ እያልከኝ ያለኸው በተቀናጀ ሁኔታ የኦሮሞ ህዝብ መብቱን እየጠየቀ እንዳለ ነው እየገለጽክ ያለኸው። በአምቦ ዩኒቨርሲቲ ስብሰባ ያካሄደው ስብሰባውን ሊመራ የመጣ እንደው ከፍተኛ አመራር አለ። የዩኒቨርሲቲው ዲን የነበሩት እዚህ በአሜሪካን ከፍተኛ ተቃውሞ ገጥሟቸው እንደነበረ ማስታወሳለሁና እንደው ከሳቸው ወይም ከደንደው ከመንግስት አካል እንደው ተማሪው ለማነጋገር ለማረጋጋት የተወሰደ እርምጃዎች ነበሩ? Kolega wato konjiro asirratti wanti baay'ee kan ajaa'ibu sagalee mormii guddaa kan isaan mudatee jiru namni tole jedhee gurra isaanitti qabee dhaggeeffatee jiru akkuma isaan ijoollee walitti qabanii dargaggoonni iyyannoo isaanitti xiyyeeffatanii gaaffii kennuuf deebinuu kennamuu qaba jechuudhaan mormii guddaadhaan kan isaan simatan malee walgeetti tolee nu fayyada yookiin uummata keenya fayyada yookiin biyya fayyadamee namni asirratti godhee fudhatee jiru amma guyyaa har'aatti giddaadhaan kan inni itti fufee jiru. የተቀራው ኦሮሚያ ክልል እንቅስቃሴ ምን ይመስላል? አጠር አድርገህ ግለጽልኝ። ኦሮሚያ ኬስ ከሞራን ዩኒቨርሲቲ ሰደቲ ቢራ ሞራን ዩኒቨርሲቲ ሰደተን ነው ሁሉ ሁሉ ወራና ጉዳይ kan inni marfamee jiru dhaabbileen barnoota ሞራን ዩኒቨርሲቲ ኦሮሚያ ኬስ ሁሉ isaanii waraana qabamanii jiru yeroo ammaa kana. መልካም በመጨረሻ ልታስተላልፈው የምትፈልገው መልእክት ካለ? Itu bayi sebenarnya hoki bayi jamaah kan dargaggoonni Oromoo gaggeessaa jiranii kanuma sodaachuu jecha waraana kan yuunivarsiitii akka Jimmaa Mattuu Wallaggi Harammayyaan waraana guddaadhaan kan inni eegamaa jiru yeroo ammaa kana. በመጨረሻ ልታስተላልፍ የምትፈልገው መልእክት አለ? Inni guddaan maalinni sagalee walii dhaggeeffachuudhaan walitti dhaabbachuudhaan waan godhamuu qabu sochii gaggeeffamaa jiru kanarraa Oromoon marti qooda fudhachuu qaba. Asiin hunda seenaa uummata kanarraa yoo hubannoo warra waan akka dideetu barbummaan itti fide malee uummanni Oromoo dammaqee falmachuu qaba. Yeroo kanatti warri waamicha kaayee dhaggeeffachaa jiru itti gaafatama jalaa baasuuf jecha qooda fudhachuu qaba. Oromoon bakka kam jiru haala siyaasa kamii haala ilaalcha kamii otoo hin qoodin fincila gaggeeffamaa jiru kanarraa uummanni Oromoo kamiyyuu bakka jiru dirmannaa guddaa godhee sagaleen uummata Oromoo waliin citiif itti fufuu qaba. Fincilli kun itti fufuu mootummaa abbaa irree kana ofirraa gaggeessuudhaan Oromoon qotannoodhaan qabsaa'uu qaba. Isa kana kan nuti uummata Oromoo hunda dabarsu yeroo ammaa kanatti. በጣም አመሰግናለሁ ቄሮ። እንግዲህ አጠር ያለ ውይይት ነው ያደረግነው። ያለህበት ቦታ በጣም አመቺ አይደለም። wanti nuti irra dabarre jira akka wanti kanaatiin barattoonni otoo konkolaataadhaan waraanaan marfamanii utuu qe'ee warra isaaniitti aanaa keessatti dhalatan irraa walitti qabamanii otoo gara walgahii kana deemanii konkolaataan sadii godinaalee garaa garaa keessatti galagalee ilmaan Oromoo hedduu madaa'anii hospitaala jiru. Haala kanallee addunyaatti akka nu beeksisan uummata Oromoo hundatti akka nu beeksisan barbaada. በጣም አመሰግናለሁ ቄሮ። እንግዲህ ጊዜና አቅም ካለ
University to Kolkata and for any day not any University Mano, what you keep the show or what is University in Mati or a photo of a medium on Kolkata, Mati or you need to know another after what I'm not in the University and put it over a total money, but a total to a Kolkata to take on the day after what Kava Gara University at Amati or a total to the honor. Konkolatan gara-gara baratut di Kanada karena bisa juga bukan bukti sehari aman ni segera-gera di umat Kanada di kawasan itu umat koncal di sana kan umat orang di sana kan umat orang sana kan umat gata berkira apa sih mereka satu bercakap juga Kanada itu umat ini di pantai bersama umat kan hala usfata orang yang kita sana kita orang kamu saya kita kan di sana kan wah karena berbaca itu asal kita serai በጣም አመሰግናለሁ ቄሮ ያው በጣም የሚያሳዝን ነገር ነው በኦሮሚያ ውስጥ እየተካሄደ ያለው ልብ ያለው ልብ ይበል ጆሮ ያለው ይስማ እንግዲህ የኦሮሞ ህዝብ ተነስ ባሪያ ሆነሃል ታገል ሲሉ የነበሩትም ዛሬ ከኦሮሞ ህዝብ ጎን ቆመው ለነጻነት መሳተፍና መስዋዕትነትን መክፈል የሁሉም የኦሮሞ ህዝብ ይተበቅበታል እንላለን እንግዲህ በጣም አመሰግናለሁ ቄሮ መልካም እንግዲህ ደጋግመን ለመደወል እንሞክራለን የኦሮሞ ህዝብ ከሰይፈ ነበልባል ሬዲዮን ጎን ይቆም ዛሬም ነገም እየጠየቀን ያለነው እርዳታ እየጠየቀን እንገኛለን ደውለን ምናወራው በገንዘብ ስለሆነ የኦሮሞ ህዝብ ይሄን ተረድቶ ከጎናችን መቆም አለበት ለአንድ ሰሞን ሆያ ሆዬ እርዳታ እንረዳለን ተብሎ የነበረው እንግዲህ ዛሬም የኦሮሞ ህዝብ ቃሉን መጠበቅ አለበት ለበስሜታዊ እንረዳለን ብሎ መነሳት ብቻ ትርጉም የለውም እውነት ማድረግ አለበት መቆም አለበት ከሰይፍ ጋር ቆሞ ለነጻነቱ አብረን መታገል አለብን በርካታ የኦሮሞ ልጆች መስዋዕትነት ከፍለዋል የደማቸውን ያፈሱ ይገኛሉ ሰይፈ ነበልባል ሬዲዮን የነዛ ደሃ ልጆች እንባ ጠራጊና ዋስጠበቃ ይሆናል ብለን የተነሳን ስለሆነ የኦሮሞ ህዝብ ዛሬም የምንለው ከጎናችን ይቆም እንላለን እርዳታ እንጠይቃለን ሰይፍ ሬዲዮን ይርዱ ለወገኖት ደራሽ ይሁኑ አመሰግናለሁ Sabana
የተከበራችሁ አድማጮቻችን እንግዲህ ልንሰናበት ነው የቀረን የዘመርነውን ዜማ ወደናንተ አድርሰን ደህና ሁኑ ብለን እንሰናበታለን ከዛ በፊት ስናስተናግዳችሁ የነበርነው አዘጋጅ በሬ ዓለሙ አቅራቢ እኔ እዮባይሳ ነበር እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን ተወዳጁም ድምጻዊ አቡሽ ዘለቀ ይቀጥላል
sukunatini kagul marato elalle male dale diwana kejiru sila werte akdibina minchana